የወገባችን አንደኛው በኩል ህመም ወይም ሳክሮይላክ ጆይንት ዲስፋንክሽን ምን እንደሆነ ያውቃሉ? እንግዲህ ብዙ ጊዜ የወገብ ስሜት በሚኖር ሰዓት ቀድሞ አእምሯችን የሚመጣ የዲስክ ችግር ነው። ግን ከዚህ ጎን ለጎን ደግሞ የወገብን ህመም ኢሹ የሚያደርግ ሳክሮይላክ ጆይንት ዲስፋንክሽን ወይንም ሳክሮይላይተስ የምንለው ኢንፍላሜሽን አለ። ስለዚህ ይህ ጉዳይ ከሌሎች እንግዲህ የዲስክ ችግር ወይንም ከሌሎች የወገብ ችግሮች የምንለይበት የራሱ መገለጫ ምልክቶች አሉት። የመጀመሪያው በአንደኛው ሳይድ ስሜት የመሰማት እንግዲህ በቀኝ ወይንም በግራ ሊሆን ይችላል። በአንደኛው ሳይድ የወገባችን መጨረሻው ሳክረም የምንለውና የዳላችን አጥንት ኢሊየም ሁለቱ የሚገናኙበት ጆይንት ሳክሮይላክ ጆይንት ይባላል። ይህ ጆይንት ላይ የህመም ስሜት መሰማት፣ ምናልባት በእጃችን ስንነካው የበለጠ የህመም ስሜት መሰማት፣ እግራችንን ለማጠፍ የአራት ቁጥር ለመስራት ፊገር ፎር የምንለውን ለመስራት መቸገር፣ በሚያመንን ሳይድ በእግራችን ለመቆም አለመቻል፣ ይህ በግልጽ ሳክሮይላክ ጆይንት ዲስፋንክሽን ወይም ኢንፍላሜሽን እንደሆነ ያመለክተናል። ይህ ጉዳይ ሆኖ ስናገኘው እንግዲህ በህክምና ማዕከል በመሄድ ተገቢውን የፊዚዮቴራፒ ህክምና ምርመራዎች አድርገን ችግሩን ኤግዛክትሊ ከሌሎች የወገብ ህመሞች ለይተን እንግዲህ እንዳስፈላጊነቱ ኢንፍላሜሽን ነው ወይንም ደግሞ ዲስፋንክሽን ነው የሚለው ከተለየልን ከታወቀ በኋላ በዛ መሰረት የህክምና አማራጩ ምናልባት ኢንፍላሜሽን የሚሆን ከሆነ የአልትራሳውንድ ህክምና ህመሙንና ኢንፍላሜሽኑን የሚቀንስ፣ ዲስፋንክሽን የሚሆን ከሆነ ደግሞ ተያያዥ ኤክሰርሳይሶችን በማድረግ ማስተካከል የምንችልበት አጋጣሚ አለ። ስለዚህ ሁሉም የወገብ ህመም እንግዲህ ከዲስክ ኢሹ ጋር እንዳልሆነ በመረዳት ይህንን ግምት ውስጥ በማስገባት በአንጻሩ ይህኛው ኬዝ ተሎ ብሎ የሚያገግም እንግዲህ ፕሮባቢሊቲ ትክክለኛውን ህክምና ካደረግንበት በቀላሉ የሚድን ችግር ነው። ሳክሮይላክ ዲስፋንክሽን ወይም ኢንፍላሜሽን ማለት አንደኛው የወገብ ህመምን ኢሹ የሚያደርግ ኬዝ ነው። ምናልባት እንግዲህ እንደ ሪስክ ፋክተር ወይም መከላከል የሚያስገባን ከፍተኛ ክብደት የሚኖረን ከሆነ እንግዲህ ክብደታችን መቀነስ፣ የስራ ባህሪያችን እንግዲህ ደረጃ መውጣት መውረድ ካለ እሱን ነገር በማስተካከል ችግሩ እንዳይከሰት በማድረግ በኩል እንግዲህ ራሳችን ትሪት እናደርግ ለማለት ያህል ነው። እንግዲህ እናንተ እንደዚህ አይነት ስሜት ኖሮ ከሆነ እንግዲህ ኮሜንት ብታደርጉኝ፣ ፐርሰናሊ ደግሞ ስለሚኖረው ህክምና አማራጭ ምክሮችን ሸር አድርጋችኋለሁ። አካውንቱን ፎሎ፣ ቪዲዮውን ላይክ በማድረግ ተከታተሉኝ። በቀጣይ እስክንገናኝ